ሰላም ውድ የደራሽ ወገን የዩቲዩብ ቻናል ቤተሰቦች ዛሬ ደስ የሚል ነገር ነው ለቤታችሁ ይዤ መጣሁት። ከዚህ በፊት በኪራይ ባጃጅ ነበር የሚንቀሳቀሰው መልካም ስራዎችን ሲሰራ ያዩ 6 ወንድሞች ከሳውዝ አፍሪካ ላይ አስተባብረው እንዲሁም ከራሳቸው ላይ የተወሰኑ ሰዎችን ጨምሮ ዛሬ ላይ እቺን ስጦታ ለኔ ገዝቶ ሰጥቷሉ እና እነሱን ለማመስገን ነው ዛሬ ወደ ፊታቸው የመጣሁት። ከዚህ በፊት ያው በሰው ነገር ነበር የተንቀሳቀስኩ ያለሁት። ዛሬ ላይ ይሄን ስጦታ ለኔ ገዝተው ስለሰጡ እነሱን ለማመስገን ነው ዛሬ ወደ ፊታቸው የመጣሁት። በጣም ደስ የሚል ነው። አንዳንድ እናቶችን የታመሙትን እንዲሁም መንገድ ላይ የወደቁትን የዞርኩኝ ከዚህ በፊት ከጎዳና ላይ ያነሳው እንዳለው ይታወቃል። ዛሬም ደግሞ አንዳንድ የታመሙ ሰዎችን ከኪራይ ባጃጅ ከሚትንቀሳቀስ እቺ ራስ ነገር ይሻላል ብሎ እቺ ነገር ዛሬ ስጦታ ገዝቶ ሰጥቶ ከተማ ውስጥ ነው የምትንቀሳቀሰው፣ ከተማ ውስጥ ነው የሚሰራው። ዛሬ መጀመሪያ ጊዜ እቺን ስጦታ ስማቸው መጠቀስ አልፈለጉም 6 ወንድሞች ናቸው ከሳውዝ አፍሪካ ነው የሚኖሩ። ዛሬ ይሄን ስጦታ ገዝቶ ሰጥቷሉ። በጣም ከልብ አመሰግናለሁ። ይሄን ስላደረጋችሁት በጣም ደስ የሚል ነው። ይሄው መልካም ስራ የምንሰራው መልካም ስራ ያዩ ዛሬ ላይ ይሄን ነገር አድርጓሉ። በጣም ደስ የሚል ነው። ዛሬ እቺ እንደምታዩት እቺ ነች እንደምታዩ በጣም ደስ ይላል። ከዚህ በፊት በኪራይ ባጃጅ ነበር የሚንቀሳቀሰው። ዛሬ ላይ ይሄን ስጦታ ነው ገዝቶ የሰጡት። ይሄ በጣም ከልብ አመሰግናችኋለሁ። ይሄን ስጦታ ለኔ የሰጣችሁ ወንድሞቼ በጣም ከልብ አመሰግናችኋለሁ። ወንዶች፣ ሴቶች 6 ሴቶች በራሳቸው ላይ እናንተ ደካሞች በሚል በጸሎት ህብረት ላይ የሚያገለግሉ ሴቶችን አስተባብሮ ይሄን ስጦታ ሰጥቷሉ። ይሄን ስጦታ ያደረጋችሁት ሴቶች ባላችሁ ገንዘብ አውጥታችሁ ይሄን የሰጣችሁት በጣም ከልብ አመሰግናችኋለሁ። ይሄን ይመስላል የገዛችሁት ዝናብ ነው በእና አካባቢ አሁን በዚህ ሰዓት በዝናብ ነው። ይሄን ዛሬ ላይ በጣም ደስ ስላለኝ ዛሬ ይሄን ስጦታ ሰው ማየት አለበት፣ እነሱም ደግሞ የሰሩትን መልካም ስራ ማየት አለባቸው ብዬ ዛሬ ይሄን ያወራ ያለሁት። ከልብ አመሰግናችኋለሁ። ተባረኩ።